ከዛ ከሞቅን በኋላ ማለት ነው። ከዛ እዚህ ከእናንተኑ ማለት ነው ቁርንፉድ ምናምን እንትኑን አምታው ከዛ አብረን ኤልቦች ላይ እንደዚህ እንትናችን ላይ ባለን እቃ ላይ ባለን ብቻ ያለው ነገር ላይ እንጨምርና ከዛ ንጹህ ብቻ ይሁን ባላ ቆሻሻ ምናምን እንዳይኖረው ማለት ነው። ከዛ እዚህ ላይ እንጨምራለን። ከዚህ እዚህ ላይ እየጨመርን ማለት ነው። እዚህ ላይ ማለት ነው እንጨምራለን ማለት ነው። እዚህ ላይ ከዛ ዘብስፈን እናስቀምጣለን። ከዛ እዚህ ላይ እንታጠበው 3 ቀን ምናምን ሲቀረው በደንብ ቆዳችንን ውስጡን ቆዳችን በደንብ አድርገን ሽት አድርገን እንቀባና ከዛም በኋላ 3 ቀን ምናምን ከዛ እንታጠባለን ማለት ነው። ከዛ ስንታጠብ ደግሞ ትንሽዬ እንደዚህ አድርገን ውስጧን ቀብት እናደርጋለን። በጣም አሪፍ ነው ለፀጉር ማለት ነው። በጣም አሪፍ ነው ቁርንፉድ እና የስጋ መጥበሻ አድርገን ማለት ነው። ዝፍዝፍ ነው የምናደርገው ዘይት ማለት ነው። ትንሽዬ ለብ በኋላ ብቻ ነው ትንሽዬ እሳት ላይ ለብ ማፍላት የለብንም ለብ ብቻ። ከዛም በኋላ ያን እሱ ሲቀመጥ ራሱ እንትን ሚክስ ያደርገዋል። ከዛም በኋላ 3 ቀን ምናምን ተቀብተን ከዛ በ3ኛ ቀን ምናምን መታጠብ ፀጉራችንን ማለት ቆዳችንን በደንብ ቀብት ማድረግ። እንደዚህ ዘይት መክተት ያቃተን ሱቅ መሄድልን ያጣሳው ልጆች እንደዚህ ቤት ውስጥ ያለው ነገር ተጠቅማችሁ ፀጉራችሁን መንከባከብ ትችላላችሁ። እንዳይነቃቀልባችሁ፣ እንዳይያያዝባችሁ፣ ራሳችሁን እንትን እንዳይል ቆዳችሁ እንዳይደርቅባችሁ። ከዛ እንደዚህ እያደረጋችሁ ይሄን ቁርንፉድና አስፕሪኑን ጨምራችሁበት ከዛም በኋላ እሱን ቅብት ያደረጋችሁ ትጥብ ከዛም በኋላ ማለት ነው ባለው ነገር እና ምርጥ ነው። ከዛ ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ እና እኔም ደግሞ ያው አበረታቶኝ እንደዚህ ያለው ነገር ሼር እየተደራረግን እንትን እንላለን ማለት ነው። ገባችሁ? በተለይ እኔ በጣም ስደት ላይ ያለን እንደኔ ብዙ ችግር የደረሰባችሁ ካለ በጣም ብዙ ፈተና በስደት ስንሰራ ምን ቤተሰብ ስንረዳ ራሳችንን ማንቀይር በቃ ምንም አይነት ለውጥ የሌለን ወይም ቤተሰቦቻችንም በተሻለ ቦታ አልደረስ ራሳችንን እንደዛ የተቸገርን ልጆች እንደዚህ ዩቲዩብ ስንሰራ ሼር ላይ ኮሜንት ሰብስክራይብስ ብንደራረግ የበለጠ ደግሞ አንዳችን ስናድግ አንዳችን ስናድግ አንድ ሰው እድገት የሀገራችን እድገት ነው። እንደምታዩ ሰው በስደት አሁን እዚህ ሰው ታውቃላችሁ ብዙ ልጆች በወንዝ እየመጡ እያለቁ ነው። በጣም ብዙ ልጆች በጣም የሚያሳዝኑ ልጆች ማለት ነው። በተለይ በራያ ከወሎ አካባቢ ከኦሮሚያ አካባቢ በጣም ብዙ ልጆች እየሞቱ ነው። በጣም የሚያሳዝነው የምታየው ሁላችሁ መጀመሪያ ያያችሁ ነው አይደለ? ያሳዝናል። እና በተቻለ ደግሞ ምን አለበት እንደዚህ ስደትን በወንዝ ባትሄዱ። እኔ እውነት በሀገረ ኢትዮጵያ ችግር እንዳለ ያውቃለሁ። በጣም ብዙ ፈተና እንዳለ ሰርተን መለወጥ ማንችል የዕለት ጉርሳችንን እኮ መሸፈን የሚያቅተን ደረጃ ላይ ስለሆነ ግን ቢያንስ ደግሞ አገራችን ላይ በተለይ አንዳንድ ሀገሮች አሉ የሚለው ጥሩ ነገሮች የሚደረጉ አሁን ለምሳሌ ሽንኩርት እንደዚህ አትክልት የሚሰሩበት አካባቢ ላይ ስንዴ በደንብ የሚመረጥ በ5 3 4 የሚመረጥ አካባቢ ላይ እየሄድን እዛ እንኳን የቀን ስራ ብንሰራ ይሻላል። እዚህ ወንዝ ላይ ገብተን ከምናልፍ ማለት ነው። በጣም ብዙ ልጆች እያለቁ ነው። በእውነት በጣም የሚያሳዝነው አንድ ቤት 3 2 ልጆች 4 ወንድ አካባቢ አንድ ሰፈር በጣም ብዙ ልጆች በጣም በእውነት እኔ በጣም ያሳፈረኝ እኔ እንጃ። እኔ እናንተ ምን ይሰማችኋል? የኢትዮጵያ ነገር ካብዳለ ማንም ዞር ብሎ የሚያቸው የለም። ደላላ ኤጀንሲ ከዛ አስቡ በሪያ ሽጡ 300 400 ሺህ ብር ተቀብለው ያው ሰው ደግሞ ወንዝ ሲበላው አሞራ ሲበላው ሬሳው እንኳን በስርዓት ወደ ሀገሩ የማይሰፈር በጣም ነው የሚከብደውና እባካችሁ በተቻላችሁ መጠን ችግር ያለ ነው ራብ ያለ ነው አገራችን ላይ መራብና መዘማመት ይሻላል። ከተቻለ በህጋዊ መንገድ በፓስፖርት ለመሳፈር ሞክሩ። ካቃታችሁ ደግሞ አገራችሁ ላይ በራብ ብትሞቱ ይሻላችኋል አሞራ ከሚበላችሁ። አታውቁም እድላችሁን። እግዚአብሔር ኢትዮጵያ ላይ መሆናችሁ እኮ የሚሰጣችሁ ነገር አታውቁም። ሰርታችሁ ከቤተሰባችሁ የተሻለ አካባቢ ላይ የተሻለ ሰው ካለ እንደዚህ ሞተር የውሃ ሞተር ማለት ነው ይሰራላችሁ። ወንዝ ካለ ከዛ እየጠለፋችሁ አንድ ማሳ እኮ በአመት 3 2 ልታመርቱ ትችላላችሁ። እርስ በርስ ከተረዳዳችሁ በጣም በተለይ አሁን በወሎ ክልል ብዙ ልማት አለ ይለማል። በጣም መሬቷ ምርጥ መሬት ናት። እና ያን ነገር ተጠቅማችሁ ሰርታችሁ እዛው አገራችሁ ላይ ለመቀየር ሙከራ አድርጉ። የስደት 400 300 ሺህ እየከፈላችሁ ወንዝ አይብላችሁ እባካችሁ ወሎ ልጆች የኦሮሚያ ልጆች የምትመጡ ልጆች እውነት እኔ በጣም ነው እየከበደ ያለው። በጣም ያሳፍራል። አሁን እኔም ማየት እራሱ በጣም ነው እየከበደኝ እና አሁን እዛ በረሃ ውስጥ እየሄዱ በራብ ደግሞ ስንት ልጆች እየሞቱ ነው። 3 ቦታ አንድ ቦታ እኔ አይኔን ያየው 4 ልጆች እና 3 ልጆች አንድ ቦታ እዛ ደግሞ አፈሩ ላይ እንደዚህ ተገልብጥ እንደተኛው እዛ ነው የቀሩት። ልጁ ደግሞ አጋጣሚ ያገኛቸው በግ የሚጠብቅ ልጅ አጋጣሚ ያያቸው ዘማ አፈሩ ላይ ሞቱ ማለት ነው። መቅበር አይችልም ምን አይችል እያለች ሬሳቸው እንኳን ወይ እንጂ ብለው ወይም አውሬ ነው የሚበላቸው አሞራ ነው የሚበላቸው። እባካችሁ
እባካችሁ ወጣቶች እባካችሁ በስደት በህገወጥ ስደት አትሰደዱ። ከተቻላችሁ በፓስፖርት ተሰደዱ። ፓስፖርት እኮ ቢያንስ እንኳን ቢሮ ውስጥ እንኳን ስራ እንኳን ብትብሩ ተቀምጣችሁ ወደ ሀገራችሁ ነው የምትመለሱት ነው። እንደዚህ አይነት ሞታ የለም። እዚህ በወንዝ እየተበላችሁ ነው። በራብ መንገድ ላይ እያለቃችሁ ነው። እባካችሁ ወጣቶች እድላችሁን አገራችሁ ላይ ሆናችሁ ሞክሩ። ካልተቻለ ደግሞ በፓስፖርት ተሰደዱ። ያው ብር ማውጣታችሁ አልቀረ ፓስፖርት አውጥታችሁ እንዴ ለደላላ 400 300 በህገወጥ በዛ በኩል ለምን ምን አስፈለገ? 400 በመንግስት እኮ በቀጥታ መንግስት ኤምባሲ ክፍት ከሆነ ምንም አለ ምንም ክፍያ እኮ ነው የምትመጡት። ብትከፍሉም ደግሞ አሁን ለምሳሌ ቢሆን እንኳን በህገወጥ ቤተሰብ ደግሞ ያኳተርን ቢሆን ብትሄዱ 100,000 ከዛ በለጠ አትከፍሉ። ግን አሁን በወንዝ እኮ የትኛው ከሊቢያ ደግሞ የምትቀጠቅጡስ ሊቢያ ለምትቀጠቅጡ ልጆችስ ለምን እንደዚህ ነገር ይቅርባችሁ። አገራችሁ ላይ ተመስገን ብላችሁ እግዚአብሔር የተሻለ ቤተሰብ ካላችሁ በተሻለ ኑሮ። ትንሽዬ የሆነች ነገር ካለች በዛችን ለመኖር ሞክሩ። በእውነት እኔ በእውነት እላችኋለሁ በህገወጥ መሰደድ ብታቆሙ ደስተኛ ነኝ። መቼም ቢሆን ራብ የሰፈረ ቢመጣም እዛው ሀገር ላይ መሞት ነው የሚሻለው እና በእውነት ኢትዮጵያን በክልሏ ብትሄዱ በኦሮሚያ ክልል ብትሄዱ በቀን እስከ 4,000 የሚከፈላቸው ልጆች አሉ ማለት ነው። የቀን ስራ ጉልበት ያላቸው መስራት ይችላሉ። ስንዴ ትላለህ፣ ሽንኩርት ትላለህ፣ ማሳ ላይ በጣም ብዙ ስራ አለ። በጣም አቅም ካለ ፀሐዩን አቅም መከላከል የገበሬ ልጅ ከሆንክ የመስራት አቅም ይኖርሃል። ከዚህ ከሳውዲ ከምታገኘው እዛ ታገኛለህ እና በጣም ስራ አለ። ሌላ ክልል ላይ ብትሄዱ ወደ ሀዋሳ ወደ ኦሮሚያ ክልል ብትሄዱ አሁን ስራ አለ። ማሳ ላይ ስራ አለ። ወንጂ ብትሄዱ ቆቃ ብትሄዱ እንትን ምንድን ነው እሱ ወደ አሩሲ ብትሄዱ በጣም ብዙ ስራ አለ። ስንዴ ይሰራል በጣም በብዛት እንትን ሽንኩርት ይሰራል። የተለያዩ ድንች፣ ካሮት ምናምን ይሰራል። አትክልት ሙሉ ስራ ነው ያለ በጣም በብዛት ቦታ አለ መሰራና ልጆች መሰሩ አሉ። ወደዛ ክልል ምናምን ሄዳችሁ ብትሰሩ እና እባካችሁ ህገወጥ ስደት የምትሄዱ ልጆች ብታቆሙ ጥሩ ነው። ለራሳችሁም ለቤተሰባችሁም አስቡ። በእውነት በጣም ያሰቀጥታል። አንድ አካባቢ 10 30 100 ሰው ሲያልቅ ይሄ በጣም ያሰቀጥታል። በእውነት ለጆሮ ራሱ አይሰማም እና እባካችሁ ፈጠራችሁ እሺ